የምላችሁ ቆይ 600 ሺህ ብር 700 ሺህ ብር 800 ሺህ ብር ተበላ የምትሉት ምን ነው? እኛ ጋር አልጠጋለን እኛ ጋር ማለት ነው። እና እኛ ጋር ምን ሆኖ ነው አልጠጋ ያለን? እንደው ሊገባኝ አልቻለም። ከእኑ ራሱ አልገባኝም ማለት ነው። አለኩል ያዲን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉት ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙት ይበልልኝ። እንደምታዩት ወጥ ነው ዶሮ ብላችሁ ያዙት። ሾርባ እየሰራው ነው እና ከናረባ ሀገር ላይ ታውቁታላችሁ። የአረብ ሀገር ሾርባ ምን ታውቁታላችሁ። እና እንዴት ናችሁ? ደህና ናችሁ? ላይክ ሰብስክራይብ አድርጉ። ስራ እየሰራው ነው የማዋራችሁ ዛሬ አለኩል ያዲን አንደኛው 600 ሺህ ብር አበድሬው በላኝ ፋኖን እረዳለሁ በሚል ያኔ ፋኖን ይረዳ ነበረ እና 600 ሺህ ብር አበድሬው በላኝ ብላ ወቀሳ መጣች፣ አቤቱታ መጣች። ደግሞ ሰሞኑን ሀቢባ ላይ ተነስተውባታልና ሀቢባ ላይ ዞሮ ያማሉ መጥተው ደግሞ እንዲኮንኩ ብለው ደግሞ ድምጻቸውን ለማሰማት ይመጣሉ። አለኩል ያዲን እንደው 600 ሺህ ብሩ ከየት እየመጣ ነው እየገባኝ አይደለም። 600 ሺህ ብሩ እንደው ከየት እየመጣ ነው? ከየት እያመጣችሁ ነው? እንደው ስትሰጧቸው ትንሽ ዶረ ይሄ ብር በዛ ይሄ ብር እንዴት ነው አትሉም ወይ ነው ችግሩ። በነገራችን ላይ ሁላችንም ለመፍረድ ምላሳችንን እንትን እንላለን እናንጣጣለን። ነገር ግን ያው ፈራጅ አንሁን። ግን በተቻለ መጠን ለአንድ ሰው ብር ስናበድርም ሆነ ለአንድ ሰው ብር ስንሰጥም ቢያንስ የምናውቀው መሆን አለብን። ቢያንስ ይሄ ሰው ማን ነው? የት ነው የሚኖረው? ቤተሰቡ ማን ነው? በየት በኩል አገኘዋለሁ? ነገ ይሄንን ብር ቢወስድብኝ በየት በኩል ላገኘው እችላለሁ የሚለውን ነገር መታሰብ አለበት። ዝም ብላችሁ ብር ስላላችሁ አንድ ሰው አንስታችሁ ብር ብቻ አይደለም መስጠት ያለባችሁ፣ ብር ብቻ አይደለም መጠንቀቅ አለባችሁ በነገራችን ላይ ማለት ነው። እና ነገ በየት አገኘዋለሁ ብላችሁ ማሰብ መልመድ ያለባችሁ። በየት ታገኙታላችሁ? ነገ ቢቀማችሁ፣ ነገ ቢወስድባችሁ በየት በኩል ታገኙታላችሁ? እኔ በየት በኩል አገኘዋለሁ? የምሬ ነው የምላችሁ። እና ከሰጣችሁ በኋላ ያንን ሽማግሌ ብታመጡ ያ ልጅ በቃ ያለበት ካልታወቀ የት እንዳለ ካልታወቀ ዞር በሉ ነው የሚላችሁ። ስለዚህ ጥንቃቄ አድርጉ። የአረብ ሀገር ሴት ጅል፣ የአረብ ሀገር ሴት ከብት እያላችሁ እየተባልን አንሰደቅ። ይሄ ለራሳችን ነው። መረጃ ማወቅ አለብን። የዋሆች ነን። በእርግጥ የሰው ችግር በቀላሉ የምንረዳለን የአረብ ሀገር ሴቶች ማለት ነው። እና ግን የሰዎችን ችግር መረዳቱ ጥሩ ሆኖ ሳለ ነገር ግን ይሄ ሰውዬ ነገ ይሄን ብሬን ባይመልስልኝ በምን መልኩ አገኘዋለሁ፣ እንዴት ላገኘው እችላለሁ የሚለውን ነገር አስቀድመን ማሰብ አለብን። ደግሞ እዛ ጋር የሚረዳ ብዙ ቤተሰብ እያለን እራሳችን ከችግር ውስጥ ሳንወጣ እራሳችን ከሰው ቤት ሳንወጣ እራሳችን እንደምታዩት የሰው ብረት ድስት እየፈቀፈቅን እያለን ለሰው አበዳሪ መሆን በጣም እኔ እንጃ አላውቅም። ለራሴ 600 ሺህ ብር ካለ ለራሴ ቦታ አልገዛበትም፣ ለራሴ ቤት አልገዛበትም፣ ለራሴ ቤት ገዝቼበት ሀገር ያልገባም፣ ከሰው ቤት ግርድና አልወጣም። ብዙ ነገር እኮ አለ። ለእኛ ለህይወታችን የምንሰራበት ነገር እኮ አለ። ህይወታችንን ማስተካከል ያለብን እኮ ብዙ ነገራቶች አሉ። እኛ ህይወት ላይ ያልተስተካከሉ በጣም ብዙ ችግሮች አሉ። እነዛን ችግሮች አናስተካክልም። እንደው ማን ነው የረገመን? የአረብ ሀገር ሴት እንደው ተው ነው ወይስ ምንድን ነው? አልገባኝም። ይሄን ነገር እኮ ነው ማስተካከል ያለብን። የሰው ቤት ብረት ድስት እየፈቀፈቅን እንደዚህ እያልን እንቅልፍ እያጣን እንደዚህ እየሆነን ለሰው አበዳሪ ምንድነው? ድሃ የሌለው ሀብታም ይጋብዛሉ ምንድነው የሚባል አባባል አለና ብቻ አባባሎችን እናንተ ጨርሷቸውን የመጀመር መጨረስ አላውቅም። እና ማን የረገመን? ምን ሆነን ነው? እንደው ምን ነክቶን ነው? እንደው ምንድነው የነካን ነገር? ወላሂ የነካን ነገር ምን እንደሆነ ሊገባኝ አልቻለም። አለኩል ያለ ተጠንቀቁ። እኔ እንጃ አላውቅም። አንዳንድ እህቶች እንደው ምንድነው የነካችሁ አስቡ። የሌሎች እህቶች ትምህርት ሊሆናችሁ ይገባል። ይህ ነገር ላይ እኮ ብዙ ተብሏል። ደግሞ ሚዲያ የማይጠቀም ሰው የለም። ሚዲያ ትጠቀማላችሁ። አረ ቆይ እኔም ከዚህ መማር አለብኝ፣ እኔም እንደዚህ መሆን የለብኝም፣ ለራሴ ጥንቃቄ ማድረግ አለብኝ ብለን እኮ መጨነቅ ማሰብ ነበረብን። ግን አንማርም። እንደ እውነቴን ነው የምላችሁ አንማርም። ታጥቦ ጭቃ ነን። መቼም አንማርም። መቼም የምንማርም ሰዎች አይደለንም። ታጥቦ ጭቃዎች ነን እና እንማር። እስኪ መማር ይመድክን።
መማሩን እንልመድ። ታጥቦ ጭቃ ሁሉ ጊዜ የሚሰው መሳቂያ መሆኑ ይደብራል። በፍቅረኛ የምትበላ የአረብ ሀገር ሴት፣ በምን የምትበላ የአረብ ሀገር ሴት። እንደው እባካችሁ ለስማችንም እንደው እባካችሁ ተጠንቀቁልን። የምሬን ነው የምላችሁ። ምንድን ነው በእንደዚህ ተበላው መጣሁ የአረብ ሀገር ሴት፣ በዚህ ተበላው መጣሁ የአረብ ሀገር ሴት። ኧረ ተው ተው ተው። እኛ እንጀታችን እናስረን፣ ቤተሰቦቻችን ኑሮ አቃናን፣ የራሳችንን ኑሮ አቃናን እያለን አሳራችንን የምናያለን። እስኪ እየተሳሰብን አታሰድቡን። የምሬን ነው የምላችሁ፣ አታሰድቡን። እኔ መልካም ነገር አታድርጉ አይደለም፣ ግን መልካም ነገሩ ደግሞ በልክ ይሁን ነው የምለው። መልካም ነገራችሁን በልክ አድርጉት። ሁሉም ነገር ልክ አለው፣ ልክ አለው ሁሉም ነገር። ውዶች ማሮች፣ የዚህን የቀጣይት አሰራር ሄዳችሁ እዩ። እውነቴን ነው የምላችሁ፣ በጣም ነው የምትወዱት። ሰርቻለሁ ማለት ነው፣ እንትን ላይ ሰርቻለሁ፣ ቪዲዮ ላይ ሰርቻለሁ። በጣም ነው የምትወዱት። እና ወሬ ልጨርስላችሁና እንደው ማን የረገመን እላችኋለሁ። አለኩል ያህል በሰው ተመፍረድ፣ በሰው ጣታችንን ተመቀሰር ይልቅ ለራሳችን መማር ይጠቅመናል። ተማሩ። መማር ያስከብራል። አንዱ ለአንዱ ትምህርት ነው ሊሆን የሚገባው። ሁልጊዜ የምናገራለሁ፣ ተማሩ ተማሩ ተማሩ። በሰው አነሳቅ የምንስቅበት ጊዜያችን አይደለም። እውነቴን ነው የምላችሁ፣ አነሳቅ መሳቅ ጥሩ አይደለም። የሳቁት ይደርሳል ይባል። ስለዚህ እንዳስቁ፣ የሳቁት ይደርሳል።